ጋይስ ለብዙ አመታት ሴዶ የኢትዮጵያ ህዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ዛሬ ራሱ አላየም እንዴ? ለከለካቸው ነው የነገርኳቸው። ታውቃለህ? ጠጅ ጠጥቶ መጥቶ ክትፎ ከበላ ሰው ጋር ያወራል። ጠኔ መራ አመሰግናለሁ። ይሄ ነገር እንዲሆን ስላደረጋችሁ ይመቻችሁ። በጣም ትልቅ ነገር ነው ያደረጋችሁት። በጣም የምንፈልገውን ነገር ነው ያደረጋችሁልን ያላችሁት እና አመሰግናለሁ። አንቺ ዋና ድረግ ያራዳልሽ ሰው ጥያቄ ለሴዶ ለሴዶ ነው። አንድ የመጀመሪያው ጥያቄ ማሳብ ሊሆን ይችላል። እኔ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብለሃል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው ወደ ፕሮፌሽናል ጥያቄ ነው የምጠይቅህ። ወደ ጥልቆ ሄደህ ታውቃለህ? ወደ ጥልቆ ሄደህ ተላፍተህ ታውቃለህ ከሰው ጋር? ኦኬ ወደ ጥልቆ ሄደህ ፋይት አድርገህ ታውቃለህ? ከሰው ጋር ግራፕል አድርገህ ታውቃለህ? በደንብ እስከ መጨረሻው ጆ ይሄ መልእክት ለአንተ ነው። አያውቀውም ጥልቁ ምን እንደሆነ አሳየው። እሺ ያራዳል ጋይስ ለብዙ አመታት ሴዶ የኢትዮጵያ ህዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስንቶቻችሁ ናችሁ ከየት ነው የመጣችሁ ስትባሉ ኢትዮጵያዊ ለመሆን ያፈራችሁት ከሱ ጋር አንድ ሀገር ብቻ ሼር ስለምታረጉ ሴዶ 21 ሲመጣ ቋንጣ አረጋለሁ፣ እግርህን ሰብሯለሁ፣ እጅህን ሰብሯለሁ። መቼም አንድ አትሆንም። ከማርሻል አርት ዓለም ትወጣለህ። መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታዩትም። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ ነው ሴዶ የሚለውን ስም ማጠፋው። ይሄ የ3 ወር ፕላን አይደለም። ለብዙ አመታት መትኪለስሊ ፕላን የተደረገ የግድያ ፕላን ነው። በሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ የኖር ወንድ ልጅ አሻፍዶኛል ብለህ ፖስት የምታረገው? አጠገብ ደህና ሰው የለም? ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ now is quiet ዛሬ ራሱ አላየም እንዴ? ለከለካቸው ነው የነገርኳቸው። ታውቃለህ? ጠጅ ጠጥቶ መጥቶ ክትፎ ከበላ ሰው ጋር ያወራል። ጠኔ ሌላው ደግሞ አሁን የዞርኩኝ ኢንተርቪው እያረኩኝ ነበር ስትሪት ላይ እና ብዙ ሰው ካውንት አውት እያደረገ ነው። ትዝ ካለ ያው ኤፍሲ ስለምታይ ኮነርና አልዶ እየተዞረ በቃ ሁሉም አልዶ ተኝቶ ራሱ ያገኘው ማንም ሰው አያሸንፈውም እያለ ነውና ለምንድን ነው አንደርስቲሜት ሰው የሚያደርግህ? እና ደግሞ አንተ ምንድን ነው የምታሳየው? እስኪ በስነ ስርዓት ሴዶን ቀርበው ለማያውቁ ትሬኒንግህን ለማያውቁ ፋይቱ እንዴት የሚሄድ ይመስልሃል? ለእነሱም መልክት እንድታስተላልፍ። አብዛኛው ሰው ወደ ጆኒ ነው እየመጣ ያለው አይመስለኝም። አንተም ቲክቶክህን አላየውም መሰለኝ። ማን ያሸንፋሉ ብለህ አስቀመጥከው እኮ ሙሉ ፐርሰንቱ የሚበልጠው እኔ ነው። እሱ ሁሉም ላይ ያንተ ነው። ከዛ ደግሞ ኢንተርቪው ሳረጋቸው ደግሞ ጆኒ ደጋፊዎች ናቸው የምታደርጋቸው። ለዛ ነው እንጂ አብዛኛው ህዝብ እንደምንቀጠቅጠው ያውቃል። ህዝቡ እንደምንቀጠቅጠው ጠንቅቆ ያውቃል። ለምን እኔ አንተ ጋር አይቻለሁ። አሁን ለምሳሌ ገብቼ ሳይ 80/20 ምናምን ይላል። 80% ለኔ እንደተሰጠኝ ለምን ይመስላል? የሚታየው ነገር አለ። በቃ አለ እኮ በቃ እንደምጠበጥበው ህዝቡ ያውቃል። ደህና አድርጌ እንደምቀጠቅጠው ህዝቡ ያውቃል። ደግሞ እሱ እኮ ህዝቡ ጠልቶታል። በጣም ተወጠረች እንዴ! ዝም ብሎ ተወጠረ። ለዛ ስለዚህ አንተን የሚደግፉ ነው ወጥተው እያወሩ ያሉት ማለት ነው። የሱ ደጋፊዎች ናቸው፣ የሱ አጨብጫቢዎች ናቸው። ዛሬ ራሱ አላየም እንዴ? ለከለካቸው ነው የነገርኳቸው። ታውቃለህ? ጠጅ ጠጥቶ መጥቶ ክትፎ ከበላ ሰው ጋር ያወራል። ጠኔ እንዴ! ጠጅ መጥቶ እኔ ጋር ያወራል ማለት ቁርጥ በላ ክትፎ በላ ይላል። እና ስላለኝ ነው የበላሁት። አልሐምዱሊላህ። ያበላኝ ደግሞ አላህ ነው። ይሄንን አያውቅም ህዝቡ። ትመቸኛለህ። እሺ ቴንክ ዩ ብራስ። የሆነ ቀን ግን መቅመስሽ አይቀርም አንቺ። ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለግኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል። ከዛ ውስጥም ደግሞ የሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪጁዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ሃይማኖት የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን ነው ያልኩት። ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም።
እናንተ ብቁ የሆንክ ሰው አይደለህም እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪጁዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃችኋለን። እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ። ሴዶን እንዴት ለማሳመን መለይ ፈዳው። ሴዶ በነገራችሁ ላይ ሁለተኛ ስንገናኝ ቀጥታ ራሱ ነው የመጣው። እኔ በነፃ ነው መደባደብ የምፈልገው የምን ብር ነው ያለኝ። እንደዚህ መጀመሪያው ጥያቄ የክብር እንግዳ ቢያደርጉት ይሄዳል ወይ? ትኬትም ቆርጬ ነው የሚሄደው። እኔ ምንም ችግር የለውም። የቱሪስት መስህብ ለማድረግ ምን አስባችኋል? ኢቲኤፍሲ 03 ላይ የውጭ ሀገር ይውላችሁ። አሁን እኛ ከውጭ ሀገር አትሌቶች አምጥተን ከኛ አትሌቶች ጋር ፋይት እንዲያደርጉ የማድረግ ችሎታ ወይም ደግሞ አለመፈለግ እንዳይመስላችሁ። እንችላለን፣ ከፍለን ማምጣት እንችላለን። ምንም ችግር የለውም። ነገር ግን ይውላችሁ በተለይ በኤምኤምኤ እና በሞይታይ ብዙ የተለያዩ ከትልቅ ኢንተርናሽናል ፋይት ብዙ ልምድ የለንም። አሁን ነው ላስት 2 ዓመት ነው ብዙ ፋይት የልጆቻችን እየወጡ ፋይት ማድረግ የጀመሩት። የኛ መድረክ እርስ በርስ ኢትዮጵያነትን የመሰለ አሁን ብዙዎቹ ከመቀሌ ይመጣል፣ ከከፋም አለ፣ ከአዳማ አለ፣ ከተለያየ ቦታ ይመጡና ፋይት እናደርግና ምርጥ የሚባሉትን ነው ወደዛ ይዘን መሄድ የምንፈልገው። ቢካዝ እኛ ነው አቢዩዝ መደረግም አንፈልግም። የፋይት ልምድ ሊኖረን ይገባል። ቦክሰኞቹ እንኳን ብዙዎቹ ልምድ አላቸው። ብዙ ኦልሞስት ቦክሰኞቹ የወጡም ይጫወታሉ። ነገር ግን እኛ የራሳችን ትልቅ የፋይት ልምድ እንዲኖረን እንፈልጋለን። በእኛ ባለፈው አይታችኋል የግብፅ ውስጥ የተደረገውን ፋይት ቦክስ ፋይት በአዶ ነው ካያችሁ አላውቅም። የኡሲክ እና የአንደኛው ኪክ ቦክሰር እንደዛ አይነት ነገር እናደርጋለን ኢትዮጵያ ውስጥ። ዋይ ናት? ለምን ነው ማናረገው? እናደርገዋለን በቅርቡ። በዚህ 2 ዓመት ውስጥ ትልቅ ፋይት አክቹሊ የሚታወቁ እኛ የምናውቃቸውን ፋይተሮች ወደዚህ አመተን እንድናረጉ ነው ጥረታችን። እንዲያረጉ ከኛ ልጆች ጋር እናደርገዋለን። መጀመሪያው ጥያቄ የክብር እንግዳ ቢያደርጉት ይሄዳል ወይ? ትኬትም ቆርጬ ነው የሚሄደው። እኔ ምንም ችግር የለውም። በዚሁ አንድ ነገር እጨምርላችሁ። ላልተወሰነ ጊዜ የውጭ ሀገር ኖር ነበረ። በጣም አንድ ትምህርት የወሰድኩትን ነገር ልንገራችሁ። ውጭ ሀገር ያሉ ሰዎች ያደጉት አንደኛው ነገር አይ በሚባል ነገር አያምኑም፣ ወይ በሚባል ነገር ያምናሉ። እኛ ብለው ነው ብዙ ጊዜ የሚያወሩት። እኛ ብለው ነው ያደጉት። እኔ ለምሳሌ ይሄኛውን ቲም ልተውና ስዌት ቦክስን ልንገራችሁ። እንደ ቲም ነው የምንሰራው። በ4 ዓመት ውስጥ 3 ብራንች የተከፈተው እኔ ብቻዬን ስለሆንኩ አይደል፣ ቲም ስላለን እኛ ብለን ነው የምንሰራው። ትሬነሮቹም የጽዳት እንትኖቹም ማናጀሮቹም እኛ ብለው ነው። እኛ ስዌት ቦክስ ብለው ነው የሚሰሩት። ጌታቸው ብለው ወይም ደግሞ ስዌት ቦክስ ብለው አይሰሩም። ኢቲኤፍሲም እንደዛው። ስለዚህ ስፖርቱ እኔ ከሚለው ነገር ወጥቶ እኛ ካላልን አያድግም ብዬ አምናለሁ። እኔ እዛ ቦታ የክብር እንግዳ ሆኜ ባልጠራም እኔ ትኬት ቆርጬ እሄዳለሁ። ምንም ችግር የለውም። ዋይ ናት? ቢኒና ጆኒ ሊገጥሙ ይችላሉ ወይ? እኛ ማየት የምንፈልገው እኔ ፐርሰናሊ ማየት የምንፈልገው ብቻ ሳይሆን እኛ ሁላችንም ማየት የምንፈልገው ነው። ሰው ሲደባደብ ማየት የምንፈልገው። ሰው ሴዶና ጆኒ መደባደብ ይፈልግ ነበረ፣ ማየት ፈልግ ነበር። ሄ ይውጋው ያው አሉ። ስለዚህ እናያለን። ማንም እኔንም ከነዛኞቹ ጋር ልታዩን ትችላላችሁ። ባይ ዘ ዌይ ሴዶ ከቢኒ ጋርም ሊሆን ይችላል። ኔቨር ነው ማጣሪያ ማነው? ሌሎቹ አትሌቶች እንድያረጋችሁ ነው። ከታች ያሉት ልጆች ብዙ ልጆች አሉ። ማጣሪያ የምናደርገው በቦክስ ያው የተደራጀ ነገር ስላለ ቦክስ ይታወቃሉ። ምን እንደሆነ ስለሚታወቅ ቀላል ነው። በኤምኤምኤ እና ሞይታይ ግን አሁን ክለቦች የተደራጁ ነው። ግን ብዙ ጊዜ ማጣሪያ እናደርጋለን። በተለይ ሞይታይ ውጭ ሀገር ሄደው ፋይት የሚያደርጉ ልጆች አሉ። እነሱን እዚህ ሀገር ካሉ ጋር ፋይት ለማድረግ ትንሽ ይከብደናል። ሰው ያለን አማራጭ ማጣሪያ ማድረግ ነው ማለት ነው። ኤምኤምኤም እንደዛው ወደፊት የምናደርገው እንደዛ በማጣሪያ ነው የምናደርገው። ሴዶን እንዴት ለማሳመን መለይ ፈዳው። ሴዶ በነገራችሁ ላይ ሁለተኛ ስንገናኝ ቀጥታ ራሱ ነው የመጣው። እኔ በነፃ ነው መደባደብ የምፈልገው የምን ብር ነው ያለኝ።
ከዛ ሴዶ እንደዛ ለጆኒ ሲነግረው እንደው ምን ይከፍላሉ አለ ጆኒ ደግሞ ሁለቱም ላይ እኔ ያየሁት ስፖርቱን የማሳደግ የፋይት ልምድ እንዲበዛ ያየሁት ተነሳሽነት በጣም ትልቅ ነው። ሁለቱም ለኢቲኤፍሲ የሚሆን ለሚክስድ ማርሻል አርቱ ለቦክሱም ለሞይታዩም የሚያደርጉት ለፋይቱ ጀነራል የፋይቱ የሚያደርጉት ፕሮሞሽን is very big by the way እኔ thank you so much guys ሌሎችም አትሌቶች ለምታደርጉት ነገር በሙሉ በጣም እናመሰግናለን። ያለ እናንተ ነው you guys are star ያለ እናንተ ነገር ሊኖር ስለማይችል ኢቲኤፍሲ2 አሁን ለዚህ ምሽት አለመጓጓት አይቻልም። ባይዘው በቃ አሁን አለመጓጓት ማለት ፕሮግረሱ ይታያል። ፋይተሮቹን አይታችኋቸዋል። ብራንዲንጉ በጣም በቃ ኢትስ ላይክ በጣም የሚገርም ነውና አለመጓጓት አይቻልም። ኢትስ ጎይንግ ቱ ቢ አ ናይት ቱ ሪሜምበር በቃ መኖር ያለባችሁ ኢቨንት ነው ይሄ ኢቨንት ማለት ነው። ሶ አሁን እኔ ስለሱ አይደለም ላወራ የመጣሁት ይሄ ስለ ፌስ ኦፍ ልንገራችሁ። ስለ ፌስ ኦፍ ምንድነው? ለምንድነው የሚዘጋጀው? ምንድነው ጥቅሙ? ፌስ ኦፍ ማለት የምትጣላውን ወይ ደግሞ የምትወዳደረውን ሰውዬ እንደዚህ አይኑን እያየህ እንደዚህ በቃ እኔ አንተ ሚስጥርን አውቀዋለሁ በቃ ለነፍስ አባትህ የማትናገረውን ሚስጥር አውቀዋለሁ እና ደግሞ ደበድብሃለሁ የምትልበት እንደዚህ የሚነካኩ ልክ ጸጋ ተልከሰከሰች አይነት የሚነካኩበት ማለት በቃ እንጂ እንትን አይደለም። ይሄ ፕሪካም የሚባል ይሄ ልክ እያስኬድክ አምልጣህ የምትወጣው እንትን አለች ርጭት የምታረጋት እንደዛ አይደለም። እንደዛ ልክ እንዳገኘው መማታት አይደለም። this is the time to intimidate የምታስፈራራው ሰዓት ነው። አያሃለው እያየው ነው የምትልበት ሰዓት ነው። ልክ ጆኒ ሲነሳ 9 ይሄን ግባብዳ ሰዎች ከዛ በኋላ ጌች ከዛ በኋላ ደግሞ አሹ በዛ በኩል ዛሬ በመታ እንደዛ አይደለም። በቃ እኔ ያንተ የደበቅከው ሚስጥር አውቀዋለሁ። ኢቢኤስ ባያገኘው አንተ የደበካትን ህፃን ልጅ አመጣታለሁ ከሆነ ቦታ ብለህ በአይን ነው ግን እንደዛ የምትለው ገባ። እንደዚህ ሰይዶ ማርሻል አርት ጆኒ ጂጂቱ እንዴት እንደሚያናድደው ላሳያችሁ። በቀሉ ቀንሽ ደረሰ በቀሉ በቃ እኔ ብሆን ግን ማለት ነው እንዴት ፋይት እንደማደርገው ጆኒ ጂጂቱን ላሳያችሁ። ሰይዶ ነኝ በቀሉ ከኔ ጋር ፋይት ማድረግ አንገቱን እዚህ ያረክ ግንጠል ባንድ ከዛ እንትና ይመጣል ጌች ይመጣል። አንተ ምንድነው እንደዚህ ፋይቻል ምን አገባ አንተ መላጣ ታታ አንገቱን ነው ከዛ ጠይት ይዞ ነፍስ አጥፍተሃል ብለው ፖሊሶች ጠይት ይዞ ሰይዶ ተንበርከክናይ እንበረከካለሁ እንዴ ቀስቢ በታለ ነው ታታ ሁሉንም መልሽና ሳይቀላልኩኝ ከዛ ድብቃለሁ እንዴ ድብቅላል ከዛ እንዴ ምን ይሻለኛል ምናምን ጅቦች ይለቁብኛል እንትኖቹ እዛ ፖሊሶቹማ ጅቦቹ ይመጣሉ እኔ ጋር ሊበሉ ሲሉ እኔ ሞኒ ነው ቀር ከዛ ፖሊሶቹ ጅቦች ይመጡና አንደኛው ዋና የጅቦቹ ማፊያ ይመጣል ቦታቸው ከዛ እኔ ጋር ይመጣል ከዛ ይለኛል ምን ማለት ለክ እንተዋወቃለን ከዚህ በፊት ከዛ እንደዚህ ግጥም አድርጌ ይዘውና ከዚህ በፊት ያሳለፍነው ትዝ ይላል። እዛ ጀሙ አንተ ጓደኛዬ ነህ መቼም ቢሆን ከኔ ጀርባ ሆነ አትወገኝም። እኔ እናንተ ሁሌ ጓደኛ ማቾች ነን እለዋለሁ። እሱ አዎ እኔ እናንተ ጓደኛ ማቾች ነን። አዎ ሙሉ ጅቦቹ ከኔ ጀርባ ይሆናል። ከዛ እነዛ ፖሊሶቹ መሳሪያ ይዘው እዛ ጋር ቆማል። ጅቦቹ እዚህ ጋር እዛ ወዲያ ጦርነት ከዛ ጅቦ እነዛም ይመጣሉ። ከዛ ታታታ እነሱኛ ጅቦቹ ሁሉንም ግንጠልጠል ከዛ የኔ ጓደኛ ያ ጅቡ ይታኮስበት ይወድቃል። እንደዚህ ይቅፋለሁ እንደዚህ ይዟለሁ። አይሆንም በእናትህ በህይወት ቆይ ለእኔ ስትል በህይወት ቆይ ይሏል። ከዛ ሰይዶ ይለኝ አቤት ይህን ፋይት ማሸነፍ አለብህ አሸንፋለሁ ለአንተ ስል ታኖ ከዛ የሸበቃ ኬዞ እነሳና ጋይስ አሁን ጆኒ እና ሴዶ ፌስ ኦፍ እያደረጉ ነው። የሆነ ፋውል ይሰራዋል። ልክ ሲለባል I'm here with